ወሳፍ ጋይስ እንዴት ናችሁ? ዛሬ የመጣ ነው በአዲስ ስታይል በአዲስ ሁኔታ ነው። ከዚህ በፊት ብዙዎቻችሁ አታውቁንም። ምክንያቱም ዛሬ የመጀመሪያ የዩቲዩብ ቪዲዮ እየሰራን ነን። ሪአክሽን ቪዲዮ ነው የምንሰራው። ለማታውቁን ያው ከዚህ በላይ ማውራት አንችልም። ምክንያቱም ጋና አዲስ ጀማሪዎች ስለሆነን ወደ ስራ ነው የምንሄደው። ግን ከዚህ በኋላ ቀጥሎ ያለውን 100,000 200,000 ሰብስክራይበር ጌታ ካለ ስንገባ ያነ ብዙ ኢንትሮ ብዙ ነገር እናወራለን። ለማንኛውም ለማታውቁን እኔ ነኝ፣ እሱ ደግሞ እሱ ነው። እንግዲህ ዛሬ ብዙ ቪዲዮችን ሪአክት እናደርጋለን። ከዛ በኋላ እናንተ በምታዩት ሼር በምታደርጉት በሰብስክራይበር ላይክ አይተን ነው በዛ መጠን ነው ቀጥለን ቪዲዮ የምንሰራው። እናም ያው ምን ይሽ አውራ እንጂ ቀጥል። ያው ባይዘይ ስሜ ተዘራ ነው፣ የሱ ደግሞ አቢ ነው። ብዙም ሳናወራ ምትለው ነገር ካለ በል። ያው የመጀመሪያ ቪዲዮ ነው፣ የመጀመሪያ ቪዲዮአችን ነው። ስለዚህ ዝም ብላችሁ አትለፉን። ላይክ እና ሰብስክራይብ እያደረጋችሁ ቪዲዮአችን እስከ መጨረሻው በማየት ተባበሩን እንላለን። ወደ ቪዲዮአችን ባይዘይ የኛ ቪዲዮ ማይመቻችሁ ከሆነ ሼር እና ላይክ አድርጋችሁ በቃ አለፉን፣ ችግር የለውም። እሱ ብቻ ኮሜንት ጻፉ። ያ ኮሜንት ጻፉ። የሚጎድል ነገር ካለ ይስተካከል የምትሉት ነገር ካለ አስተያየት ጻፉልን እንዳይረሳ። ያለው ነገር እንደዛ ነው። let's go man። ፈሪ አይዳ ላዋቂ ነኝ ማለት ጀግና አትበላ። ጀግና የሚጫወት ባይዘ ልክ እንደሱ ነው። አንተም እንደዚህ ተበልቷል። ጀግና አትበሉ። ምን ነው ለዚህ ነው ለዚህ ነው በቃ አያዋጣ። እኔ ባይዘ ቴክኒሽያን ነኝ። ቴክኒሽያን ታዘኝ ነኝ። ስሜ ቴክኒሽያን ነው። እንቀጥል ማለት You're welcome. ምንድነው እንሻው ነው ድንጋይ ብሎ አወራ። እባክህ አምላክ የሰው ስጠኝ በልኬ። ኦኬ ሂት ነው። እሺ ያመጣው ነው። አሁን ደግሞ የማን ነበር? ኦኬ ሜም ላይ አለ። ይሄ ድምጽ ከሜም ማስገብ ባይዞ እነዚህ ልጆች በጣም ነው የሚመቹን ታውቃለህ አሉ። አሁን ከነ ጆጆ ናቲ ጋር የሚሰራው ልጅ አለ ዮናስ። እሱም ልክ እንደዚህ ነበር መጀመሪያ የሚሰራውና አሁን እሱ ለብቻው ወጥቶ በጣም ባይዞ እሱ ፌመስ ስለሆነ ከነሱ ተለይቶ ወጥቷል። ያው ብዙም እነሱም አይከፉ ሌቨሉ ከነሱ ትንሽ ከፍ ብሏል። ስለዚህ ያው በጣም ሄዷል። ለዛ ነው እስኪ መናጽር ሊያውቁ ትችላለህ ማን ትችላለህ። አይ ስፖርት ብሎ በቃ እንዲህ ነው በቃ። መጀመሪያ ያለው መናጽር አያሳየውም ነበር ታውቃለህ። እናም ያው ተገለጠለት። እንደዚህ ነው ያለው። Two glass bottles facing off in the octagon, trying to knock each other out. Here's a swing. Knockout. And Crown takes out Don. Look at this replay here. Jack knocks him against the board and it just falls over. Ladies and gentlemen, welcome back to the UFC. Look at this bracket and tournament no which bottle is going to win. Guys, tournament no. We have Grey Goose up against Maker. Ara commentator alle bottles here, Jack. Who do you have? I don't know. It's a big I think that's a double elim. Look at this replay. Yes, both bottles will be eliminated. So neither of them will move on. And in our next fight, we've got Saratoga up against Tito's. It's a water against a liquor. So, and just like you were saying, the water takes the victory here. Two glass bottles facing off. Two glass bottles.
ኤኮ የቢራ መጠጥ ምናምን እሱ ነው እኮ አልኮል ጋይስ። እዚህ ወደ 10,000 ብር ይሸጣል። እነሱ እዛ ጌም ይጫወቱበታል። ተገቢ ነው ወይ እንደዚህ መሆን? ምንድነው ቢባለው? እሺ ቀጥል። ቲቶ ባይዞ ቲቶ ይችላል። የኛው አሁን ያየነው both battles will be eliminated. So neither of them will move on. And in our next fight, we've got Saratoga up against Liquor. It's a water against a Liquor. So, just like you were saying, the water takes the victory here. Healthier option. Saratoga, that hydration is better. Here we have Screwball up against Kraken. Two thick boys. Massive swing. Big swing. They're avoiding. Kraken takes a crack out of Screwball. It looks like he used the board to his advantage there. So now Kraken is going to move on to face Crown Royale. Oh man, this is going to be an insane fight. Crown is an intimidating fighter, but Kraken has a pick. And Crown gets taken out by Kraken. Nobody expected Crown to lose in this situation, but Kraken will move on to the finals here. Yeah. We've got Saratoga up against Kraken. This is a water versus a what? A water versus a liquor. So who knows? Oh! Wait a second. Both of them took pretty bad damage here. So who knows who's going to be the winner? It looks like the decision is Kraken. Kraken to Saratoga. We'll see you next time. FG. ዳኛው አይ ቲንክ አርጀንቲናዊ ነው መሰለኝ። እንትኑም ይሄ መጠጡ የአርጀንቲና ምርትራ ለዛ ነው። ይሄ ደግሞ የፊፋ ጃኒ ኢንፋንቲኖ ነው በዚህ መጥቶ ነው። ስለዚህ ያው ደግሞ መሲ ባለበት ሌብነት አይጠፋም። ለዛ ነው እንዳይደብራችሁ የመሲ ፋኖች። እኔ የእውነተኛ ሪል ጎቱ የሲአር7 ደጋፊ ስለሆንኩኝ ነው። በጣም ደስ የሚል ጌም ነው። አይተዋላ ከነ ዜቶና ማን ነው ይሄ ጆኒ የተሻለ ነው። ይሄ ይሻላል፣ በጣም ይሻላል። ከነሱ ቢፍኮል ይሄኛው ይሻላል። እኔ ባለፈው የጆኒ ጂጂቱ እና የኒቃተሊና ፋይት ላይ አንዱ ምን አለ የቦክስ ቢትኮል አለና በጣም ተመችቶኛል። የምር የቦክስ ቢትኮል ነበረ። በ22 ሰከንድ እንደዛ ነው ያለቀው። ይሄ ይሻላል ባይዘ ከነገው አሁን ቀጥሎ ካለው ፋይት ራሱ ይሄ ይሻላል ብለን ታስባለህ። ማን ያውቃል? ጁዴ ቤሊንጋም ቪዲዮ ኳሊቲ ቤር ውሸር በሰነ አለቀ። ጌታን በጣም የሚገርም ነው። በይዞ የተመቸኝ የቪዲዮ ኳሊቲ ነው። 4K ኤዲት ያበደ በቃ ባይ ያበደ ጌታን ኢ ኳሊቲ ጌታን ኢ ድጋሚ ተወሰሩ ድጋሚ ዋው ያው የኛ ቪዲዮ A4K ከሆነ የኛ ደግሞ ዋንኬ ቢገባ አሪፍ ነበረ። ግን ዋንኬ እኮ ነው 1080 ነው ዋንኬ። ስለዚህ የኛ 240 ወይ 360 እንደዛ ነው። ከዛ አልፈን ባይጆ ጀማሪው ስለሆነ ነው። ገና ሪንግ ላይት እንገዛለን። ገና ባክግራውንድ አዲስ ነገር አዲስ ወንበር በላፕቶፕ በፒሲ እንሰራለን። አሁን ገና በሁለት ስልክ እየሰራን ነው። እናም ያው የሚገርም ስራ ብዙ ሳናወራ ነው የምንሰራው። ምክንያቱም ጀማሪዎች ስለሆነን ብዙ ሳናወራ እንሰራለን። ቀጣይ በሌሎች ቻሌንጆች ውሃ አላ በሌላ ነገር እስከምንመጣ ይሄ ግን ያው አይ ቲንክ ፈረስ ቪዲዮ ስለሆነ ቢያንስ 100 ቪው ለኛ በቂ ነው። is very very important to we because of ኑ ጀማሪው ስለሆነን ትንሽ ነገር በቃ አሁን ትንሽ ነገር ብንሰራ ወይንም ትንሽ ቪው ቢወጣልን በጣም ደስተኞች ሆነን እንሰራለን። ምክንያቱም የዛሬው ቪዲዮ 150 ቪው ካለው እስከ 50 ቪው ካለው ነገ እስከ 500 ሶስተኛ 400 እንደዛ እያለ 5-6ኛ ቪዲዮ ላይ 1K ቤት እንገባለን። ቀስ እያለ እናድጋለን። እኛ ዛሬ ሆኖ እናድግ አንልም፣ ምክንያቱም ጀማሪዎች ነን። ያው ባይዜ የጃኒ ብሎግ ታውቃለህ?
ድሮ ዳንሰኛ ነበረ። ናዝሬት ነው ያደገው እና ዩቲዩብን የጀመረው ወደ 2019 አካባቢ ነው፣ ግን አሁን ወደ 500,000 ፎሎወርስ ሊገባ ነው። እና ዩቲዩብን የጀመረው 2019 ላይ ነው፣ ግን አሁን ወደ 500,000 አስቧል። 500,000 ሰብስክራይበር ማለት ምን ያክል? አሁን እኔ እንደማውቀው ሆነ ኢትዮጵያ ውስጥ ብዙ ሰው ዩቲዩብ አይጠቀምም። ከተማ አካባቢ ለምሳሌ አዲስ አበባ ምናምን ካልሆነ ብዙ ሰው ዩቲዩብ አይጠቀምም እና 500,000 ሰብስክራይበር ማለት በጣም ሃይ ነው። ኢትስ ሃይ ሌቨል እና እዛ ጌታ ባለ ቀን ልንደርስ እንችላለን አይ ቲንክ። ግን ዛሬ ላይክ፣ ሼር፣ ፌቨራይት በቃ ለሰው ሼር እና ላይክ ኮሜንት ወሳኝ ነገር ነውና ቴንክ ዩ ያን ስለምታረጉልን። ይሄ ሰው አይደለም? ሰው አለ እዚህ ጋር ሊያወጣው ነው መሰለኝ። ሊያወጣው ነው። ይኸውልህ ምን አልኩኝ? ይችላል ልጅ። ኧረ የኛው በራሱ ስክሪን ነው ይላልኳል እኮ ስክሪን ነው። እንደዛ እኮ ነው የሚሰሩት። ተካለለን ነው መልሽ ኢትዮጵያ። አሁን ይሄን ነው እኛ ፊልም ብለን ወይኔ ያ ማለት እነ አብያተር እነ ካፒቴን አሜሪካ ምናምን ሳክስ ተነኮ። በጣም የሚገርመኝ እኔ ካፒቴን አሜሪካ እኮ ስቱዲዮ ውስጥ ነው ሁሉ ነገር የተቀረጸው። ስቱዲዮ ውስጥ በአንድ መጋዚን ክላስ ውስጥ ስቱዲዮ ውስጥ ተቀርጸው፣ እኛ ደግሞ እዚህ ይገርማል። ኦኬ ቆይ እኔ ባለፈው ነገር ያለው እኔ ባይዘው ቲክቶክ ላይፍ ቼንጅ ነው የኔ አካውንት። ያው ቲክቶክ የለውም እና እኔ ተናግሬ የለውም ባይዘው ዓለም ዋንጫ ስክሪፕት ነው ደግሞ የሆነ አላ ቀመር ነው የሚባል ነገር አለ እና ብዙ ነገሮች እየወጡ ናቸው። ጌታን ባይዘው ብዙ ነገሮች እየወጡ ናቸው እና ከዛ አንፃር ይሄን ራሱ ለሱ ነግሬው ነበረ። ባለፈው መች ነበረ ከእንግሊዝ ጨዋታ በፊት ስፔን ለዓለም ዋንጫ እንደምትበቃ ከአርጀንቲና ጋር እንደሆነ ደግሞ የ22ቱ የኳታሩ ራሱ ስክሪፕት እንደነበረ አስቀድሞ ፈረንሳይ እና አርጀንቲና ለፍጻሜ እንደሚደርሱ ታውቆ ነበር። ይሄም ደግሞ መጀመሪያ የአዲዳስ ማስታወቂያ ጋና የዓለም ዋንጫ ማስታወቂያ ኢንትሮ ላይ ራሱ ታውቆ ነበር። ማለት የሆነ ፍንጭ ነበረው፣ ቀይና ውሃ ሰማያዊ ምናምን ብቻ ብዙ ፍንጭ ነበረው እና በዛ ፍንጭ መሰረት ነው እዚህ የደረሱት። እናም ይሄ ልጅ ባይዘው ብዙ ነገሮችን ያጋለጠ ነው። እስቲ በዚህ ቪዲዮ ምን ትላላችሁ? እስቲ ቆይ የሆነ ነገር አይ ቲንክ ያሳየናል። ይሄ ፌራን ቶሬስ ያገባው ጎል ነው እና ቆይ ይሄ ኢንትሮ ላይ ያለው ፓርት ነው። ጋና መንዲያ ላይ ያለው ያው አይክ ይሄ ኢንትሮ ላይ መጀመሪያ ያለው ነው። ይሄ አርጀንቲና ስፔን ነው ስክሪፕት ነው። ይሄ በልጆች መጽሐፍ ላይ የተጻፈው 2010 ምናምን የታተመ እዛ ላይ ያለው። ይሄን ልጅ ማታውቁት ከሆነ ቲክቶክ ላይ ገብታችሁ ማየት ትችላላችሁ። በጣም ብዙ ስለ ዓለም ዋንጫ ብዙ ነገሮችን ያወጣ ነውና አታውራም ነው ያየት አውራ እንጂ ያ ችግር የለውም። እንዴ ሊጠርገው ነው ሌላ
ይችላል ትችላለህ አጨብጭበናል ትችላለህ ዋው አይታል እንዴት እንደሰራ ጌታን ይዝም ብለ በእጅና በፌስታል ብቻ እኮ ነው የሰራውን ምንም ነገር ሳይነካ ይሄ ባይዞ የጭንቅላት ስራ ነው አየክ ምን ያክል ጭንቅላታቸው እንደሚሰራ አሁን እኛ ሀገር ላይ ማን ነው እንደዚህ የሚሰራው በእጅ አይ ቲንክ ሚሰራ ሊኖር ይችላል ግን ደግሞ አያስብም እንደዚህ ማድረግ ይችላል ብሎ ቢያስብ ማንንም ምንም ማድረግ ይችላል ግን ባለማሰብ ያው አይታል አሁን ይሄ ምን ተጠቀመ ነው አሁን የገዛ ሰው ምን ይላል አሁን ይሄ ከባድ ነገር ተጠቅሞ እንደተሰራ ነገር ነው የሚመስለው አሁን ይሄ በጨርቅ በፌስታል በእጅና የሆነ አለ ምንድነው ማንኪያ ይበልጣሉ በቃ ማመን አለብን ፈረንጅ ከኛ ይበልጣል ባይዘ እንዳዊ ነው መሰለኝ እንዴ ትችላለህ የመር 3 ወር ልፈጅ ይችላል ቪዲዮ ነው 2 አመት ልፈጅ ይችላል እሺ 3 አመት 5 አመት ነገር ግን ማመን ያለብህ እናሳካዋለን ይሳካል ይቻላል ሰብስክራይብ እንዳይረሳ ይቻላል ያው ይሄን ለማሳካት እናንተ ሰብስክራይብ ላይክ ማድረግ አለባችሁ ኮሜንትም ማድረግ አለባችሁ ሼር ማድረግ አለባችሁ አለሻ እኛም ባይዜ አለ 2-3 አለ አሁን እንደዚህ ዘጠናዎቹ እንደዚህ አይነት የሚያውቁ ዘጠናዎቹ ላይ ተወለዱ ናቸው አለን በሉ እሺ የታላችሁ ዘጠናዎቹ አረ ቆይ ደግሞ ከሰፈር ሰብስቦር ፎቶዎች አሁን ግራ ገባኝ ይሄን ሁሉ ከየት አመጣ ነው እኛ ቤት ባይዞ 3 አለ ወደ 3 ኦር 2 አለ ግን ከየት አመጣ ይሄን ሁሉ ፊልም ቤት ነበረው መሰለኝ ያው ፊልም ቤት እኮ ያለው ትልቅ ፖስተር ነው ትልቅ ባነር ነው ትልቅ ነው በመቀስ ምናምን ቆራጦት ሊሆን ይችላል ሳይሆን እንደዚህ ሆኖ ያለው አሁን ለምሳሌ የክሪሽ ከሆነ የሳሊማን በትልቅ ፎቶ ትልቅ ሆኖ ነው በትልቁ ነው ያለውና ባነር ይሄን ከየት አመጣው ቀጥልሽ ሻሩክ ካን በጣም የሚመቸኝ ሻሩክ ኮማንዶ ይላል ሻሩክ ካን ባይዘ በጣም ነው እኔ ከውጭ ማለት ከኢትዮጵያ ውጭ ካሉ አርቲስቶች በጣም የሚመቸኝ ሻሩክ ካን ነው በተለይ ቪርዛራና ካልሆነ ፊልም ላይ በጣም ነው የተመቸኝ ጌታ በጣም ማን ነው ከውጭ አርቲስቶች የሚመች ለኔ ሄርቲክ ክሪሽም ነው ግን ለኔ ሻሩክ ካን በጣም እናምባ መንገድ ላይ እየሄድክ እብድ ከጀርባ ጀልጦ ሰው ፊት ማልቀስ ደብሮ ቤት ስትሄድ የሰራተኞቹ አያት እንደሞቱ ስትሰማ አጋጣሚውን ተጠቀመ ይላል ሁኔታው ለኔ ተመቸኝ ሁኔታው ለኔ ተመቸኝ ትላለህ ሁኔታው ለኔ ተመቸኝ ትልና ማን እንደሆነ አታውቃቸውም ግን ማልቀስ ነው የሌለ እሪ ብላ አወኩኝ
መጸዳጃ ቤት ለመግባት ወረፋው እየጠበቁ ናቸው። ገንዘብ እየሰጡ ሸዋሸዋ ሰርቷቸው ወይኔ ጎማ ኮፍያውን ጥሎ ወይኔ ባይዘ በጣም ነው የሚመቸኝ ይሄ ልጅ። ባይዘ ባለፈው የሱን ቪዲዮ አይቼ ነበርና በጣም ነው የተመቸኝ። ጌታ ነው በጣም ዋው። ትችላለህ የምር እና ከዚህ በላይ ባንሄድ ደስ ይለኛል። እንዴ ያው ቪዲዮአችንንም ጨርሰናል። እናመሰግናለን እስከ መጨረሻው ስለተከታተላችሁን። ቢግ ላቭ ኤንድ ቢግ ሪስፔክት።